ሰላም የድንቅ ኒውስ ተከታታዮቻችን፣ ዛሬም በድንቅ ኒውስ ተመልሰናል። አርትስ ኦፍ ኢትዮጵያን ኢን ዘ ቢግ አርት ሴል በሚል ለረጅም ዓመታት ሲዘጋጁ የነበረው ይህ ኢቨንት በዚህ ዓመት ደግሞ ለየት ባለ መልኩ ካልቸር ክለብ ከሸራተን አዲስና ከሂልተን ሆቴል ጋር በመተባበር አዘጋጅቷል። የቢግ አርት ሴል እንግዲህ ለኔ ብቻ አይደለም ለበርካታ ሳሊዎች፣ ለጎብኚዎች፣ ለአምባሳደሮች፣ ለዲፕሎማቲኮች ትልቅ ፎይታን ደስታን ያመጣ ቦታ ነው። ለምን ብዙ ሳሊዎች ይሳተፉበት የተለያየ ስታይል ያለው የተለያየ ሐሳብ ያለው የተለያየ ከለር ያላቸው የተለያየ መልእክት ያላቸው ስራዎች ናቸው እዚህ የሚገኙት። እነዚህ ሁሉ ታጅበው የበርካታ ስዕል አፍቃሪያን የሀገር ውስጥም ተጨምሮ በርካታ ስዕል አፍቃሪያን የውጭ ዜጎችም እየገዙ እየተደነቁ ያሉበት ቦታ ነው። አርትስ ኦፍ ኢትዮጵያን ላለፉት 10 ዓመታት በላይ ሲዘጋጅ የቆየ ሲሆን በዚህ ዓመት በሸራተን አዲስ 62 የሚሆኑ አርቲስቶችን አሳትፎ ተካሂዷል። ስሜ ሳሊ ቴድሮስ ከበደ ባላለው በሪያሊስቲክ ስራዎች ላይ ነው መታወቀው። አንዳንዴ እነዚህ ስራዎች ብዙ ጊዜ ሐሳብ ሲመጣ ሪያሊስቲክ በሚሆንበት ሰዓት አሁን እነዚህ ስራዎች የ2 ሰዓት ሙቪን ነው በአንድ ካፕች የምናደርገው ማለት ነው። እነዚህ ስራዎች ደግሞ የሚመጡት ሐሳቦች ኦሬዲ አንዳንዴ ከውስጥ የሚመነጭ ነገር አለ። የሚመነጨውም ያው ሐሳቦች ናቸው። ሐሳቦች ሲመጡ ወዲያው እዛ ነገር ላይ ወደ ሸራ ነው የምንቀይረው ማለት ነው። እዚህ ኢቨንት ላይ ኦሬዲ ሁለተኛ ጊዜ ነው። አምና ተሳትፌ ነበረ፣ ግን ዘንድሮ ደግሞ በስፋት መጥቼበታለሁ ማለት ነው። ለ20 ዓመታት ሲዘጋጅ የቆየው ዘ ቢግ አርት ሴል በዚህ ዓመት 200 አርቲስቶችን አሳትፎ በሂልተን ሆቴል ተዘጋጅቷል። ከአርት ኤግዚቢሽኑ በተጨማሪ የተለያዩ አዝናኝ ዝግጅቶችም ነበሩት። እኔ ሳሊ ሉሊት ገዛኝ ይባላለሁ እና ናቹራል ስዕሎች ነው የምሰራው። ኔቸር ላይ ዲፔንድ ያደረጉ ስዕሎች ናቸው የምሰራው እና ሞሮፍ ወደ ሰንሴት እና ሰንራይዝ ላይ ሰራው። ይሄ በቃ እኔን የሚገልጹ ስዕሎች ናቸው ብዬ ነው ማምነው። ብራይት ፊውቸር አስባለሁ እና እዛም ብራይት ፊውቸሮች ወደ ሰዎች ለማጋባት ግን ወደ ሰዎች ማጋባው ተፈጥሯዊ በሆኑ ነገሮች ናቸው እና ሞሮፍኔም ወደ ተፈጥሮ ስለማይደለ በዛ መልኩ ነው የምቀርጸው። እዚህ ስመጣ የመጀመሪያዬ ነው። ሌሎች ፕሮግራሞች ላይ ተገኝቻለሁ፣ ግን እዚህ ስመጣ የመጀመሪያዬ ነው። የዚህ ኢቨንት አዘጋጆች ዋነኛ ዓላማቸው አርቲስቶችን ማበረታታት እንደሆነ ተገልጿል። የዛሬው ድንቅ ኒውሳችን ይህን ይመስል ነበር። ስለተከታተላችሁን እናመሰግናለን።